ብዙ ችግር ደረሰብኝ የሚለው ብዙ ነው። ሀብታም የነበረ ደህይቶ ያለቅሳል። ደሃ የነበረው ደግሞ በምን ልክበር ብሎ ቸኩሎ ያለቅሳል። ይሄኛው ቶሎ አልከበርኩ ይላል። ያንኛው ደግሞ አግኝቶ ነበር አጥቷል። ሹፍ አዚዙን ዘል እና ተከበረ ሰው ተዋርዷል። ንግዱ የከሰረበት አለ፣ የመከነበት አለ፣ የለመደውን ነገር ያጣለ የሹ ከስረተ ኢምቲሃናት ብዙ መስሑር ይሄኛው ተደግሞብኛል ይላል። በዲግምት ነው ካፒቴን ያጣሁት ይላል። ስለዚህ ሁሉም መድኃኒት ይፈልጋል። ዛካ አሷበው ለኸውፉ አንዳንዱ በፍርሃት ገና ወደፊት ምን ልሆን ነው ብሎ ለወደፊት ያስጨንቀዋል። ዛሬው ችግሩ ያስጨንቀዋል፣ ለወደፊቱ ገና የሚጨነቃል። ፍርሃቱ ገደለ ይላል። ስለዚህ አላህ ይሄን ሁሉ ጠቅለል አድርጎ ምን ይላል? ለከይላ ተእሰው ልታዝኑና ልትገዙ አይገባችሁም። አላማ ፋተኩ ባለፋችሁ ነገር ባመለጣችሁ ነገር ልታዝኑ አይገባም። ወላ ተፍረሁ ቢማ አታኩም ባገኛችሁትም ነገር ብዙም እንዳትደሰቱ፣ ብዙ ባትኩሩ፣ ብዙም አትቧርቁ። ባጣችሁትም ነገር አትዘኑ፣ ተረጋጉ ይላል አላህ። አላህ እንዲህ ያሉትን ጉረኞች አይወድምና